ያፈርሱት ሁሉና እንደዛ አይደለም። የዘላለምና እውነተኛ የሆነ ሰዎች ሁሉ የሚከብሩበት ክብርና ጸጋ የሚያገኙበት ስምምነት ኪዳነ ምሕረት እና ሊቁ አንድ ቃል ተናግሯል። ሶበሳ ኪዳንኪ ምክንያተ ድኅን ይሃሎ ፈለገሳት ወደን እማስጠመ ኩሎ ቃል ኪዳንሽ ያንቺ ቃል ኪዳን ምክንያተ ድኅን ባይኖር ኑሮ ሁሉም ወደ ባህረ እሳት በሰጠመ ነበረ ይለናል። እንግዲህ ዓለሜዳ ነው እንዲህ ነው ማለት ነው። ዓለሜዳ ነበር። ይህንን ይልቁ እንዲህ ብሎ ተናግሯል። ያንቺ ቃል ኪዳን ምክንያት ባይሆን ኑሮ ሁሉም ሰው ወደ ሲኦል ባህር በገባ ነበረ። ነገር ግን በአንቺ ቃል ኪዳን መሰረት በአንቺ መድኃኒትነት በአንቺ አማላጅነት ገባ፣ ሁሉም ክብር አገኘ፣